ነቢዩላህ ኢብራሂም ከጣዖተኛው ቤት ያደጉ የተውሂድ ዘብኖች ልጅ እያሉ አባታቸው አዘር የሚባለው አገሪቱ ላይ የተከበረ ጣዖት ሻጭ ነበር። ጣዖት ይሠራል፣ ይቀርጻል፣ ለማኅበረሰቡ ይሸጣል። ለእርሱ የጣዖት ሥራ የኢኮኖሚም የአምልኮም ምንጭ ነበር ለአባቱ። እዚህ ቤት ውስጥ አላህ ተውሂድ ነው። ይኽሪጁል ሐየ ሚነል መይት፣ ከሙት ሕያውም ፈለቀቀ። ከምንጩ ጀመረ አላህ ይሄን ወጣት አወጣዋል። የነ ኢብራሂም የተላኩበት ዘመን ሕዝቡ ከዋክብትን ያመልክ ነበር። ስለዚህ እነዛ ከዋክብቶች ጨረቃ በሌሊት አለች፣ ቀን የለች። ፀሐይ በቀን አለች፣ ምሽት የለች። ስለዚህ ጨረቃን ለመለመን ቀን ላይ አይመችም። ጨረቃን የሚመስል ጣዖት ይሠራል። ሌሊት ላይ ሓጃ ካላቸው ልጅ ስጠኝ፣ አድነኝ፣ ሪዝቄን ክፈትልኝ ለማለት ወደ ጣዖት ይማጸናሉ። ሌሊት ላይ ደግሞ የፀሐይ የለች፣ የፀሐይን ቀርጸው ደግሞ አስቀምጠዋል። ይሄን ንግድ የሚቸበችቡት የእሱ አባት ነበሩ። ታዲያ ኢብራሂምም ዓለይሂ ሰላም ገና ወጣት እያሉ ጣዖትን መርካቶ አውጥተው እንዲሸጡ በአባታቸው ይታዘዙ ነበር። ተውሂዳቸውን ግን አለቀ። የተውሂድ ዘብ ነበሩ ከልጅነት ነቢይ ሳይሆኑ። ወለቀድ አተይና ኢብራሂመ ሩሽደሁ ምን ቀብል ንቡዋ፣ ነቢይ ሳይሆን ዓቅሉን አጽድተነው ነበር፣ ለተውሂድ ልቡን ከፍተነው ነበር ይላል። አይወድም ይሄ በአዳም ልብ። ጣዖቱን ድረሱልኝ፣ ሓጃይን አውጡ ከልጅነቱም ይጸየፈው ነበር። ታዲያ አባቱ አዞት ጣዖት ይዞ ሲወጣ እንደ አባት መታዘዝ አለበት። ይዞ ወጥቶ ግን የተውሂድ ጥሪ ያስተጋባል። ጣዖቱን ተሸክሞ መርካቶ ውስጥ መን የሽተሪ ማ የضሩሁ ወላ የንፈዐሁ ይላል። የሚጎዳውን ማይጠቅመው የሚገዛ ማን ነው ይላል። ሰው ይገዛል እንዴ? ሳይሸጥ ይመለሳል። ወንድሞቹ ሽጠዋል፣ አባትየው ይመተዋል። አንተ ከይዚ እንዲህ ያላደገ የጣዖት አምልኮን ተጸየፈ። የዓለማትን ጌታ መገዛት አለብን ብሎ ጥሪውን አስተጋባ።